ሰላም ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን አምና ሚያዝያ ወር ላይ መንግስት የተቀናጀ የአካባቢ ልማት ካርታ ወይም ባጭሩ አገላለጽ የአዲስ አበባ ማስተር ፕላን ካርታ አዘጋጅቶ ተግባራዊ በህግ አጽድቆ ተግባራዊ ለማድረግ በሚንቀሳቀስበት ወቅት ተቃውሞ መነሳቱ ይታወሳል። በተለይም ደግሞ በኦሮሚያ ክልል በሚገኙ የተለያዩ ዩኒቨርሲቲዎች ውስጥ በተነሳው ተቃውሞ ከመቶ በላይ የኦሮሞ ተወላጅ ተማሪዎች መገደላቸው በሺዎች የሚቆጠሩትም መታሰራቸው ይታወሳል። መንግስት ቅዱ ልማትን ያፋጥናል፣ በአካባቢው በተለይም ደግሞ በአዲስ አበባ ዙሪያ የሚገኙ ወረዳዎችን በዛ አካባቢ የሚኖሩ ነዋሪዎችን ህይወት ለማሻሻል ይጠቅማል በሚል ቅዱ መዘጋጀቱን ይናገራል። በሌላ በኩል ግን እቅዱ የኦሮሞ ተወላጆችን የሚያፈናቅል ባህላቸውን እንዳያሳድጉ የሚያደርግ እጅግ አደገኛ እቅድ ነው በማለት ብዙ የኦሮሞ ተወላጆች ይቃወሙታል። ተቃውሞውን ተከትሎ መንግስት እቅዱን የተወው ቢመስልም እንደገና ሰሞኑን ለኦሮሚያ ምክር ቤት ቀርቦ ለማጸደቅ እንቅስቃሴ ተጀምሮ ነበር። ይሁን እንጂ የኦሮሚያ የምክር ቤት አባላት እቅዱን በመቃወማቸው እስከ ዛሬ ድረስ ይሄው የአዲስ አበባ ማስተር ፕላን አልጸደቀም። ይህንን በተመለከተ ሊያወያዩን አንድ እንግዳ ጋብዘናል። ዶክተር ግዛቸው ተፈራ ይባላሉ። ዶክተር ግዛቸው በአሜሪካን ሀገር አርሊንግተን ቴክሳስ የሲቪል ኮንስትራክሽን እና አርኪቴክቸር መምህር ናቸው። አሁን በቀጥታ ወደ ውይይታችን እናመራለን። በጣም አመሰግናለሁ ዶክተር ግዛቸው። እንግዲህ በመግቢያዬ እንደጠቀስኩት መንግስት የአዲስ አበባ ታላቅ ካርታ በሚል በኦሮሚያ ክልል የሚገኙ የተለያዩ እንደውም ባለን አሃዝ መሰረት 36 ከተሞችና 17 ወረዳዎችን በአዲስ አበባ ስር በማስገባት ልማቱን ለማሳለጥ ወይም አጠናክሮ ለመቀጠል ማቀዱን ተናግረዋል። እርስዎ ይሄን እቅድ እንዴት ነው የሚያዩት? ይሄ የወጣው እቅድ እንደተባለው በአካባቢው ላለው ህዝብ የሚጠቅም ነው ይላሉ? የእርስዎ እይታ ምንድነው? እሺ፣ በጣም አመሰግናለሁ ስለጋበዛችሁኝና እዚህ አስተያየት ላይ በዚህ ማስተር ፕላን ላይ አስተያየት እንዳቀርብ ስለጋበዛችሁኝ በጣም አመሰግናለሁ። ይሄ ማስተር ፕላን በአጠቃላይ ማስተር ፕላን ሲነሳ ከግራስሩት ከስር ከህዝቡ ነው የሚነሳው። ከህዝቡ ችግር አኳያ ተነስቶ ለዛ ለአካባቢው ለከተማው ነዋሪ ህዝብ ችግር ይፈታል ብሎ የጤና አገልግሎቶችን አንዳንድ አገልግሎቶችን የጋራ አገልግሎቶችን መንገድ እነዚህ የመሳሰሉትን ነገሮችን አካቶ ፕላን ያወጣል ማለት ነው። ይሄ እቅድ የመሪ እቅድ ያወጣል ማለት ነው። ሁለት አይነት ማስተር ፕላን ልናይ እንችላለን። ከላይ ወደ ታች የሚመጣ ወይም ደግሞ ከታች ወደ ላይ ከህዝቡ ጋር ተጣምሮ የሚነሳ የህዝቡን ፍላጎት አካቶ የሚነሳ ማስተር ፕላን ማለት እንችላለን። አሁን እነዚህ ይሄ መንግስት ማስተር ፕላን ብሎ ያመጣው እስካሁን ድረስ በኢትዮጵያ ውስጥ ያለው መንግስት ወደ ታች አምጥቶ ለህዝቡ ይሄ ይሆናል ይሄ ላንተ የሚሆን ነው ብሎ ከማምጣት በስተቀር እንትን ከህዝቡ ጋር አወያይቶ ነዋሪውን አወያይቶ ያለውን ከችግሩ ህዝቡ ራሱ የዕለት ተዕለት ኑሮውን የሚኖረውን ህዝብ ምንድነው ችግራችሁ ከሚል ህዝቡን ያካተተ ከመጀመሪያው እስከ መጨረሻው ያካተተ ማስተር ፕላን አይደለም። ማስተር ፕላን የጥናት ፌዝ አለው፣ የስሪት ፌዝ አለው፣ እንደገና ደግሞ ስራ ላይ የሚውልበት ፌዝ አለው። ሁሉም ደረጃ ላይ ህዝቡ ተሳትፎ ማድረግ ያስፈልጋል። ይሄ የሚያስፈልግበት ምክንያት ብዙ ጉዳዮች አሉት። ምክንያቱም የቴክኒካል ኤክስፐርት ጉዳዮች የቴክኒካል ኤክስፐርቲሱን እንጂ የባህላዊ የሆኑትን የህዝቡን ችግር ወይም የተቃዋሚውን ችግር ከቁጥር ስለማያስገቡት ነው ማለት ነው። አንዳንድ ጊዜ ዳይቨርጀንት ከሆኑ ሐሳቦችም ትምህርት ይገኛል። ልማዳዊ ዕውቀቶች ደግሞ ከዕውቀቶች ሁሉ የላቁ ዕውቀቶች ናቸው። እሱን ስለማያካትት ሁለተኛ ነገር ደግሞ የህዝቡን ጥቅም ላያስከብር ይችላል። በዛ የህዝቡን ፋይዳ ውስጥ አስገብቶ ደንታ የህዝቡን ጉዳዮችና ጥቅም ከቁጥር ሳያስገባ ሊጀመር ይችላል። ማስተር ፕላን ወደ ታች ሲመጣ የነዳፊውን ወይም ዲዛይን የሰራውን ሰውዬ ወይም ደግሞ ያሰራውን አካል ጥቅም ብቻ ጠብቆ ሊመጣ ይችላል ማለት ነው። ይሄ ተገቢ አይደለም ማለት ነው።
ሁለተኛ ነገር ማስተር ፕላን የቦታን አስተዳደር የከተማን አስተዳደር የይዞታን አስተዳደር እንጂ የመውሰድ የመውረስ የማፈናቀል ጉዳዮች የሉት መብትም የለው ምንድነው መንግስት በዘመናዊ መንግስት ማለት ነው ትክክለኛ ነኝ ብሎ የቆመ ለህዝብ የቆመ መንግስት ከሁለት እንትኖች ውስጥ ነው አበይት ጉዳዮች ውስጥ ነው የሚነሳው ስልጣን ነው የቦታ ማስተዳደር ስልጣን አንደኛው ለጋራ መገልገያ የሚሆኑ ቦታዎችን ለሆስፒታል ለመንገድ ለትምህርት ቤቶች ለመከላከያ ለጋራ መገልገያ የሚሆኑትን ቦታዎች የመውረስ ተገቢውን ክፍያ ለባለይዞታዎቹ ከፍሎ ካሳ ከፍሎ የመውረስ ስልጣን ይኖረዋል በህግ ውስጥ ሄዶ ማለት ነው ሁሉም ህጋዊ የሆነ መንገድ ተስተካክሎ ማለት ነው ይሄ ለጋራ መገልገያ ብቻ የሚውሉትን መንገዶችና ይዞታዎችን በተመለከተ ነው በተረፈ የፖሊሳዊ ወይም የአስተዳደራዊ መብት ማለት ነው ጉልበት ወይም ፓወር የምንለው ማለት ነው ኃይል ማለት ነው የስልጣን ማለት ነው ይሄ አስተዳደር ስልጣን በግል ይዞታዎች ላይ በህዝቡ ይዞታዎች ላይ የማስተዳደር አንዱ ላይ ጭቆና እንዳያመጣ አንዱ ላይ ብክለት እንዳያመጣ አንዱ ላይ የመጋፋት ጉዳዮችንና የሌሎችን የግል ባለ ይዞታ መብቶችን እንዳይጋፋ የጤንነቱን የህዝቡን ጤንነት የተፈጥሮን ጤንነት እንዳያበላሽ የማስተዳደር ማለት ነው አንተ እንደዚህ አድርግ ከዚህ በላይ ትስራ ከዚህ ፎቅ በላይ አታድርግ ይሄን ጩኸት ቀንስ ይሄን ቆሻሻ እንደዚህ ማጣራት አለብህ የህዝቡን ጤንነት መበከል አትችልም እንደዚህ የሚባለው ነገር አቀናጅቶ የማስካሄድ ማለት ነው እንደገና ደግሞ የኢኮኖሚ ጉዳዮችንም አብሮ የጤንነት ጉዳዮችን የባህል ጉዳዮችን እነዚህ ነገሮች አንዱ ሳይበላሽ ለሚቀጥለው ጄነሬሽን የተቀናጀ ወይም ያደገ ከተማ ለማስረከብ የሚደረግ እንቅስቃሴ አለ ማለት ነው አሁን በዚህ ውስጥ የአዲስ አበባ ወይም የፍንፍኔ ማስተር ፕላን ምንድነው የምናየው የቴኪንግ ጉዳይ አለ ዋናው አላማው የሚመስለው መሬትን የመውሰድ ነው መንግስት ዝም ብሎ ከአንዱ ኦሮሞ ላይ አንስቶ ለሌላው ኦሮሞ እንኳን ቢሰጥ ወይም ከኦሮሞ ላይ አንስቶ ለሌላ ለመጤሰው ቢሰጥ ይሄ ተገቢ አይደለም አንድን ዜግነት ከአንድ ዜግነት አበላልጧል ማለት ነው ሁለተኛ የውርስ ጉዳይ ይመጣል የኔ ውርስ የኔ ትውልድ የሚወርሰው አጥቶ የተቀበለው ከኔ የተወሰደው መሬት የተወሰደው ትውልድ የሚወርሰው ያገኛል ማለት ነው የኔ ዘር perpetuated poverty ውስጥ ይገባል ድህነት ውስጥ ይገባል ከኔ የወሰደው መንግስት ከኔ ወስዶ የሰጠው ሰውዬ ደግሞ የመውረስ የማደግ የእድገትና የብልጽግና ዘር ውስጥ ይገባል ማለት ነው አንድ ይሄ ነው ዋናው ነገር ያለው ማለት ነው ያ ማስተር ፕላን ችግር ያለበት ሁለተኛው ማስተር ፕላኑ ችግር ያለበት ኦሮሞ ፍንፍኔ የኦሮሞ ንብረት ነው የኦሮሞ ከተማ እንዳጋጣሚ እንግዲህ በታሪክ ሁላችንም እንደምናውቀው ፍንፍኔ ላይ አዲስ አበባ ወደ አዲስ አበባ ስሙ ወደ አዲስ አበባ ዙሮ የቦታውን ስም ቀይሮ ብዙዎቹን የቦታ የኦሮሞኛ ስሞቹን ቀይሮ ወደ አዲስ አበባ ወደ ከኦሮሞ ባህል ወደ ሌላ ባህል ተቀይሮም ቢሆን ኦሮሞኛ ከሚናገሩት ሰዎች ወደ አማርኛ ከሚናገሩትም ሰዎችም ይሁን ከነዋሪዎቹ ተነቅለው ሌላ ነዋሪ ቢመጣበት ምንድነው የሚያደርገው ይሄ ማስተር ፕላን ያንን ቀጣይ እንዲያደርግ ያደርጋል አይ የተለየ ነው ማለት ነው ፍንፍኔ ከተማ ሁሉም ከተማ አንድ አይደለም በኢንዲጂነስ ህዝብ መካከለ የተቆረቆረ ከተማና በራሱ በአንድ አይነት ህዝብ መካከለ የተቆረቆረ ከተማ አንድ አይደለም ለምሳሌ ያህል መቀሌን እንውሰድ መቀሌ ከተማ ነዋሪዎች ትግርኛ ይናገራሉ ገጠሩም ትግርኛ ነው የሚናገረው ስለዚህ ኢንኮምፓቲቢሊቲ የማይስማሙ ጉዳዮች የኑሮ ጉዳይ ካልሆነ በስተቀር የባህልና የቋንቋ ጉዳይ የእምነት ጉዳይ ብዙ የሚያወዛግብ ልዩነት የለም ማለት ለቀምትን ብንወስድ እንደዚህ ነው ጎንደርን ብንወስድ እንደዚህ ነው ግን ፍንፍኔ ላይ ስንመጣ ግን የተለየ ነው ማለት ነው
ከተማው አማርኛ ነው የሚናገረው የተለያየ ዘር ቢኖረውም የመስሪያ እንትኑ የቋንቋው አማርኛ ነው ቦታውን የያዘው መንግስት ነው ማዕከላዊ መንግስት ነው በማዕከላዊ መንግስት ስር የሚተዳደር የራሱ የሆነ አስተዳደር አለው ከኦሮሞ የተለየ ማለት ነው ከዙሪያው የሚኖረው ደግሞ ኦሮሞ ነው ተገፍቶ ግማሹ ተነቅሎ ግማሹ በየጊዜው የሚሄድ ማለት ነው አሁን ልዩነቱ ምንድነው መቀሌ ሲሰፋ ከተማ ሰፋ ይባላል አርባናይዜሽን ሆነ ይባላል ፊንፊኔ ሲሰፋ ግን አርባናይዜሽን ሆነ ብቻ አይደለም ዘርም አጠፋ ሌሎችን አፈናቀለ ኦሮምኛ የነበረውን ወደ አማርኛ ቀየረ የሚለው ተጓዳኝ የሆኑ ውጤቶች አሉታዊ የሆኑ ገጽታዎች ይኖሩታል ይሄንን ብዙ ነገሮችን አያውቁትም ሰዎች ወይም ደግሞ ይዘነጉታል መንግስትም ይሄንን ይዘነጋዋል ማለት ነው ይሄ ሲሆን በተጓዳኝ ምን እያደረግን እንሄዳለን ከተማን እያስፋፋን ከተማን እያሳደግን ሳይሆን እንሄደው በተጨማሪም ዘር እያጠፋን እንሄዳለን ማለት ሌላ ወንጀልም ሌላ የማይተካም ተፈጥሮንም እያጠፋን አካባቢውን የእድገቱን ካለመጠን መስፋት ያንን ከመቆጣጠር ውጪ ልንወጣ እንችላለን ማለት ነው ይሄንን ከቁጥር ያላስገባ ማስተር ፕላን ነው ማለት ነው የምናወራው ማስተር ፕላን ማለት ነው ለምሳሌ ገበሬ ተፈናቀለ ሲባል መሬት ተወሰደ ከተማ አደገ መሬት ተሰራ ሲባል እንጂ በእነማን ኤክስፔሪንስ ላይ እነማን ጠፉ እነማን ለሙ የሚለው በትክክል ቁጥር ውስጥ አላስገባም ማለት ሌላው ማስተር ፕላኑ ሲጀመር ኑና ተወያዩበት ተብሎ ካለቀ በኋላ ሲሰራ ከሊዮን ከተማ የወጡ ኤክስፐርቶች ናቸው የሰሩት ማለት ነው እነዚህ ኤክስፐርቶች ስለ ኦሮሞ ህዝብ ላይ ሳይሆን አነጣጥረው የሰሩት በአካባቢው ያለው ህዝብ ስነ ልቦናው ሃይማኖቱ ባህሉ ታሪኩ ምንድነው ምን ይሆናል የሚል ሶሻል አስፔክት አለው ሶሻል ፕላኒንግ ይባላል ሶሻል ፕላኒንግ ነገር የለውም እነሱ ሲያቀርቡት ፊዚካል የሆነ መሬቱ እንደዚህ ይሆናል እዚህ ጋር ፓርክ ይሆናል እዚህ ጋር መኖሪያ ይሆናል ከተማው በዚህ ሁኔታ ያድጋል ኤርፖርት እዚህ እንሰራለን መንገድ እዚህ እንሰራለን የተቀናጀ ነው ምናምን ልማት እንጂ ህዝቡ ዋናው የተረሳው ህዝቡ ሶሻል ፕላኒንጉ አልተካተተም ማለት ነው እዛ ሶሻል ፕላኒንግ ውስጥ የነቶለሳ ከዛ ላይ መነሳት የባህላቸው መነቀል የሃይማኖታቸው መነቀል የትምህርት ቤቶቻቸው መነቀል ምን ውስጥ ይገባል የሚል ጉዳይ ማስተር ፕላኑ አካቶ ሊያሰማን አልቻለም እስካሁን አልሰማንም ማለት ነው እዚሁ ላይ ዶክተር ግዛቸው ላቋርጠውትና አንዱኛው ጥያቄ እስካሁን ድረስ ማስተር ፕላኑ ራሱ ይፋ ያልሆነ ማስተር ፕላን ነው አሁን እርሶ የሚሏቸውን ችግሮች ይዳስ አይዳስ ለማወቅ አስቸጋሪ ይሆናል ምክንያቱም ማስተር ፕላኑ በእነሱ በባለስልጣኖች እጅ ብቻ ነው ያለው እንጂ ወደ አደባባይ አልወጣምና እርሱ አሁን ይሄን አስተያየት የሰጡት እውነተኛውን ይሄ ትክክለኛውን ወይም ደግሞ ምንድነው ኦፊሻል የሆነውን ማስተር ፕላን አግኝተውት አንብበውት ነው ወይስ እንደዚሁ ከተለያዩ አካባቢዎች የሚመጡ መረጃዎችን ዋቢ በማድረግ ነው የሚናገሩት ምንድነው መሰረቱ አንደኛ ነገር በድብቅ የሚሰራ ማስተር ፕላን የለም እንደነገርኩ በግልጽ በጋዜጣ ታውጆ በህዝብ መገናኛ ብዙሃን ታውጆ ህዝቡን የሚወያይበት እንጂ አንደኛ መደበቁ ራሱ ትልቅ ጥያቄ የሚያስከትል ነገር ነው ሁለተኛ ነገር ደግሞ ይሄ ማስተር ፕላን ቢሆን ኖሮ ወይም ከዚህ የቀደመው ማስተር ፕላን ቢኖር ኖሮ ደግሞ መሬት ላይ እናይ ነበር እነዚህ የሚፈናቀሉ ሰዎች እነዚህ ወደ ለማኝነት የሚሄዱ ሰዎች አባከና የሚላቸው ሰው ይኖር ነበር አየ ከዛ በመነሳት እንኳን ልትናገር ትችላለህ ማለት ነው ኤክስፐርት አንድ ስለሙያው የሚያውቅ ሰው ይሄንን በቀላሉ ይናገራል ተደብቆ ወደ ታች የሚወጣ በምስጢር የሚያዝ ማስተር ፕላን የለም ሌላ የተደበቀ ነገር አለው ማለት ነው ሲደበቅ ራሱ ከመጀመሪያው ማለት ነው እንደውም ይሄ ደግሞ የባሰ እንደውም እንድንመራመርበት ያደርገናል ነገሩ ግን
ቅራኔዎች ከተነሱ በኋላ ነው ይሄ ማስተር ፕላን የተደበቀው እንጂ እዚህ ጋር ተለንተናሉ እዚህ ጋር ምን አለ ተብሎ በኢንተርኔት ላይ አዳማ ላይ ስብሰባ ተደርጎ የአፍሪካ አንድነት ድርጅት ተሰባሰቡበት የአፍሪካ አንድነት ድርጅት ተወካዮች ከአፍሪካ አንዳንድ ሀገሮች የመጡ ተወካዮች እና የዲፕሎማት አባላት የአካባቢ አስተዳዳሪዎች የተሳተፉበት ስብሰባ ተደርጓል የሚል በመገናኛ ሰምተናል አጀንዳውንም እዛ ላይ በኢንተርኔትም በምንም ለጥፈው ታይተናል ማስተር ፕላኑን ደግሞ እኛ ራሳችን እኔ ራሴ በራሴ መንገድ ያገኘሁበት መንገድ አለ እሱን እዚህ ላይ መግለጹ ትንሽ ያስቸግራል ወስጄ አላስቸግርም መረጃውን እንዲያወጡ አላስገድድም በሌላ በኩል ያነሷቸው ነገሮች አሉ አንደኛው መሬት የመውሰድ ጉዳይ ነው ብለዋል በተለይ ካርሶ አደሩ ማንነታቸው ያልታወቁ እንግዲህ በዚያው አገላለጽ ሀብታሞቹ ከአርሶ አደሩ መሬት እየገዙ አርሶ አደሩን ንብረት አልባ ያደርጉታል በማያቋርጥ ድህነት ውስጥ የፐርፔቹዋል ፖቨርቲ ውስጥ ይከቱታል ብለው ተናግረዋል እስካሁን ድረስ እንደምናየው በልምድ አሁንም ድረስ በተለይ በአዲስ አበባና በዙሪያዋ ባሉ ወረዳዎች አካባቢዎች አርሶ አደሮች መሬታቸውን እየተነጠቁ ነው ብዙ አርሶ አደሮች ሪሊ በከተሞች አካባቢ ስራ አጥ ሆነው መሬታቸውን ከሸጡ በኋላ እንደውም አንዳንዶቹ በቂ የሆነ ካሳ ሳይከፈላቸውም ከለቀቁ በኋላ ለድህነት መጋለጣቸውን እናያለን ይሄ ትክክል ነው ግን ይሄ የሆነው በኦሮሚያ ክልል ስርም ሆነው ነው አሁን በአዲስ አበባ ክልል ስር ስለሆኑ በኦሮሚያ ክልል ስር ስለሆኑ ወይም ስላልሆኑ እነዚህን አርሶ አደሮች ከመፈናቀል የሚያግዳቸው ነገር ምን አለ ከአካባቢው በአዲስ አበባ ስር ስለሆነም ስላልሆነም ሳይሆን አሁንም እኮ እየተፈናቀሉ ነው እያየናቸው ነው እኮ በሂደትም እነዚህ አርሶ አደሮች ምናልባት አሁን ቀሪ ያሉትም ቢሆኑ ራሱ የክልሉ አስተዳደር የኦሮሚያ ክልል እኮ መሬቱን አሳልፎ እየሰጠባቸው ነውና ይሄ ተቃውሞ ምን ያህል እንደው ሚዛን የሚደፋ ነው ይላሉ በአዲስ አበባ ሆነ በኦሮሚያ ሆነ ዞሮ የግለሰቦችን መብት እስካላስከበረ ድረስ መፈናቀሉ በዚህም ይሁን በዛ እያየነው ነውና ምን ያህል ይሄ እንዴት ነው እንደመከራከሪያ ሆኖ ሊቀርብ የሚችለው በኦሮሚያም ሆኖ ስለቀረ መፈናቀሉ ያድናቸዋል ወይ መጀመሪያ እዚህ ላይ ኮሬክሽን አርሶ አደር የሚሉ የዲፕሎማቲክ ሪዳክሽኒስት ወርድ ነው ይህ በተለምዶ ያገኘነው ነው እንጂ በሙያ ብቻ አይደለም የሚነቀለው በሙያ አይደለም እዛ ላይ ያለው አይደንቲቲ ያለው እዛ ላይ ያለው አይደንቲቲ አርሶ አደሩ ብቻ ሳይሆን ባህሉም ሃይማኖቱም ታሪኩም አብሮ ይነቀላል ቋንቋውም አብሮ ነው የሚነቀለው ይሄ መታወቅ አለበት እና አርሶ አደር የሚለው የጉዳቱን መጠን ያቀዘቅዘዋል እንጂ በትክክል አይናገርም ማለት ነው ሁለተኛ ነገር ደግሞ ማንም አፈናቀለው በውዴታ በግዴታም ይሁን ሳያውቅም ይሁን እኔም ራሴ አውቄ ራሴን ባፈናቅል ያፈናቀለው ሰውዬ ወንጀል ይጠየቅበታል ማለት ነው ወንጀሉ ምንድነው ብትለኝ አንድ የአንዱን ነዋሪ ግለሰብ ግፊት ፈጥረ እነሱን የሚከላከልላቸው የሚከራከርራቸው አድቮኬሲ የሆነ አድቮኬሲ ፕሮግራም ሳይኖር ማፈናቀል ራሱ አንድ ነገር ነው አንድ ወንጀል ነው የኦሮሚያ መንግስትም ቢሆን ኦሮሞዎችን የሚያፈናቅል ከሆነ ባህላቸውን ሃይማኖታቸውን የሚያፈናቅል ከሆነ ዘር ማጥፋት ወንጀል ፈጽሟል ማለት ነው ይሄ ስታየው አንድ መንግስት ዘር አጠፋለሁ ብሎ አላማ አይሰራም ማስተር ፕላኑ ሲያወጡት ዘር እናጠፋለን ብሎ አይደለም ያቀዱት ግን ተጓዳኝ የሆኑ ውጤቶች አሉ ያንን ተጓዳኝ የሆኑ ውጤቶችን በንዝህላልነት ስላለፉት ከወንጀለኛነት አይመልሳቸውም የኦሮሚያ መንግስትም ይሁን የትንፍኔ መንግስትም ወይም ቲፒኤልኤፍ ወይም ኦፒዲኦ ይሁን ከተጠያቂነት አያድናቸው ማለት ነው በሌላ መልኩ ያልከኝ ኦሮሚያ ምክር ቤት ውስጥ ነው ዋናው ግፊት የነበረው ተቃውሞም የነበረው የኦሮሚያ ምክር ቤት ውስጥ ነው ያንን መልሰው ከዛ በኋላ አዳፍነው
ከዛ በኋላ አስፈራርተው የሚያፈናቅሉትን ከምክር ቤቱ የሚያስወጡትን አውጥተው ሪሻፍል አድርገው ከዛ በኋላ ነው አሁን ይሄ ነገር የወጣው ማለት ነው። የሚያቀርቡት በትክክለኛ መንገድ አይደለም እየቀረበ ያለው። ይሄ ነገር እንደመሰለ በኋላ በሀገሪቷ ላይ ወይም በታሪካችን ላይ ጥቁር ነጥብ ጥሎ ዝም ተብሎ የሚታለፍ ነገር አይደለም። ብዙ ነገር ይኖረዋል። ብዙ ከራሱ ጋር ተያይዞ የሚመጣ ሁላችንንም የዛ ሀገር ተወላጅ የሆነውን ሁሉ ሁላችንንም የሚጎዳ ባክፋየር የሚያደርግ ብዙ ነገር ይዞ ይመጣል። ይሄ ነው መታየት ያለበት። አው ግን ቆይ ቀደም ብለው እርሶ ያሉት ነገር አለ። መሬቱን የሚገዙ ኃይሎች አሉ ብለዋል። ግልጽ ለመሆን እነማን ናቸው? እስካሁን ድረስ ባለው ልምድ እነማን ናቸው ይሄን መሬት እየገዙ ያሉት? ማንንም ይሁን መንግስት ምንድነው ጥቅሙ? መንግስት ህዝቡን ለመከላከል ነው፣ ባህል ለመከላከል ነው፣ የጋራ ጉዳዮችን የመከላከል ነው። እዛ መሬት ላይ ያለው ህዝብ የጋራ ቦታው፣ የጋራ ሃይማኖቱ፣ የጋራ እምነቱ፣ የጋራ ታሪኩ መከልከል አለበት፣ መጠበቅ አለበት። ካልተጠበቀ መንግስት ይሄንን ህዝቡን ያፈናቀለ የኢኮኖሚም ሊሆን ይችላል፣ ያለማወቅም ሊሆን ይችላል። የሰው ልጅ በራሱ ላይ ሳያውቅ ጥፋት ሊያካሂድ ይችላል። ሳያውቅ በራሱ ላይ ኤትኒክ ክሊንዚንግ ሊያደርግ ይችላል፣ እያወቀም ሊያደርግ ይችላል። ያንን ፕሮቴክት ማድረግ የነበረበት መንግስት ነው። መንግስት ያንን ማድረግ ፌል ካደረገ ትክክል አይደለም። እንዴት ነው ፌል ያደረገው? መሬቱ የመንግስት ነው ብሏል። ከአያት ከቅድሚያቱ ያገኘው የውርስ ቦታ የውርስም የባህልም የጤናም የሁሉም የእምነቱም ውርስ አለበት ማለት ነው። ያንን መከላከል ካቃተን ትክክል አይደለም። ሁለተኛ ነገር ደግሞ የከተማ እድገት ራሱ አንድ ቦታ ላይ ኮንሰንትሬት አድርጎ አንድ ቦታ ላይ ይሄን ሁሉ ከፍተኛ የህዝብ ጥግግት ፈጥሮ አንድ ቦታ ላይ ማምጣት እንዲሁም በትክክል ስናየው ሳይንቲፊካሊ ስታየው ለዛ ከተማ ጉዳት ያመጣል። ኢንቫይሮንመንታል ችግር ይኖረዋል፣ የአካባቢ ጥበቃ ጉዳዮች ይኖራል፣ የአገልግሎት የመስጠት ያለመስጠት ጉዳይ ይኖራል። ዝም ብሎ መሬቱን የእርሻ መሬት የሚሆነው የባህል ቦታ የይዞታ የቅርስ ቦታ የሆነውን ሁሉ አላግባብ ቦታ ታፈርሰዋለህ ማለት ነው። ይሄ ተገቢ አይደለም ለሀገሪቷ ማለት ነው። በቅድሚያ የሚጎዳው የኦሮሞ ህዝብ ይሁን እንጂ የሚጎዳው የሚጠፋው የኦሮሞ ህዝብ ይሁን እንጂ በኋላ ላይ ለሌላውም ህዝብ የሚተርፍ ጉዳይ አለበት። ግን አሁንም ዶክተር ግዛቸው ተመልሼ ወደዛው ጥያቄ መጣለሁ። ይሄ ተቃውሞ የሚነሳው አሁን የአዲስ አበባ ማስተር ፕላን ከወጣ በኋላ ወይም እንደሚወጣ ከታወቀ በኋላ ነው። ከዛ ቀደም ብሎ ባለፉት 20 ዓመታት በኦሮሚያ አርሶ አደሮች የሚሆን በዛ አካባቢ የሚኖሩ ሰዎች እኮ ሲፈናቀሉ ነበር። የተፈናቀሉት ደግሞ በኦሮሚያ ክልል ስር ሆነው ነው። ይሄ ያኔ ተቃውሞ ያልተሰማ ብዙ እንግዲህ እኔ አሁን ባለን መረጃ በለገጣፎ በለገዳዲ በብዙ ቦታዎች ላይ በርካታ አርሶ አደሮች የሚሆኑ ነዋሪዎች ቦታቸውን እየሸጡ አንዳንዴ በጉልበት አንዳንዴ በተለያዩ ዘዴዎች ብቻ ቦታቸውን እየሸጡ አካባቢውን ለቀው ሄደዋል። እርሶ ሚሎት የጠቀሷቸው ጉዳቶች ሁሉ ደርሰዋል፣ እየደረሱም ነው። ይሄ እየደረሰ ያለው ግን በኦሮሚያ ክልል ስር ሆኖ ነው። ይሄ ተቃውሞ ግን የተሰማው አሁን የአዲስ አበባ ማስተር ፕላን እንደሚወጣ ከታወቀ በኋላ ነው። እስከ ዛሬ ዝም ተብሎ የሚመስለው ምንድነው? እነዚህ አርሶ አደሮች ቢፈናቀሉም በእኛ በኦሮሚያ ክልል መንግስት ስለሆነ አይቶ አይተን እንዳላየን አድርገን እንለፋቸው የሚል ስሜት ነበረ። አሁን ይሄ አዲስ አበባ ማስተር ፕላን ሲወጣ በድንገት ይሄ ሁሉ ተቃውሞ የአርሶ አደሩ መፈናቀል ተቃውሞ የባህል ባህላቸውን ኤክሰርሳይዝ እንዳያደርጉ ወይም ደግሞ ባህላቸውን እንዳይጠብቁ ያደርጋቸዋል የሚለው ተቃውሞ ሁሉ አሁን የተሰማ ነውና ይሄ ደግሞ ሌላ አንግል ይዞ መጥቷል። በሌላው በኩል ደግሞ በሌላው ህዝብ በኩል የሚፈጥረው ነገር አለና ለምንድነው ይሄ ተቃውሞ እስከዛሬ ሳይሰማ አሁን ይሄ ፕላን ሲወጣ እነዚህ ሁሉ ነገሮች የታዩት? ለምን ድሮ በአስተዳደሩ ስር ያሉ እነዚህ ነገሮች አልቀረቡም በደንብ? እስኪ አሁን ወደ ኋላ ልትመልሰኝ ነው። አሁን ከተማው ሲቆረቆር ጀምሮ ህዝብ አላፈናቀለም። ኃይለ ሥላሴ ጊዜ ህዝብ አላፈናቀለም። በደርግ ጊዜ ህዝብ አላፈናቀለም።
ልንል አንችልም። ከመጀመሪያው ጀምሮ መንግስት ተጠያቂነት አለበት ከምኒልክ ጊዜ ጀምሮ ማለት ነው። ይሄ ከተማ ከመቆርቆሩ ጊዜ ጀምሮ የተፈናቀሉት ኦሮሞዎች ብዙዎች በርካታዎች ናቸው። ማንም እዚህ ድረስ ከፍንፍኔ አካባቢ ተነስተው ወደ ባሌ፣ ወደ ወለጋ፣ ወደ አርሲ፣ ወደ ሐረር ሲሄዱ በእግራቸው ነበር ይሄዱ። በመንገድ ላይ ያለቁ ነበር ይሄዱ። ወደ አርባ ጉጉ ሲሄዱ እንደዚህ በመንገድ ላይ ታሪካቸው የተነገረ ነገር የለም። በአንድ በኩል የነበረ ወገን ነው ያለው። ይሄንን ተቃውሞ አንድ ላይ አሰባስቦ ዛሬ እንዴት ፈነዳ የሚለው ነው እንጂ የሚያጠያይቀን መጀመሪያውም ቢሆን ማንም ቢሆን ተገቢ አይደለም። ማንም ኦሮሞም ቢሆን ኦሮሞን የሚያፈናቅል ከሆነ ኢን ፓርት ኦር ኢን ግሩፕ የሚያፈናቅል ከሆነ በከፊል በገሚስ ወይም በጠቅላላው የሚያፈናቅል ከሆነ ዘር ማጥፋት ነው የሚባለው። ይሄ በፊት በህዝባችን ውስጥ ሲብላላ የነበረ በየተራ አሁንም እኮ ይሄንን ኢምቢታ የምናየው ከህዝቡ አይደለም። የሚፈናቀለው ህዝብ እኮ መንግስት መብት አለው፣ ሊያፈናቅለኝም መብት አለው፣ በቃ ይሄ እግዚአብሔር ያመጣው ነው ብሎ ነው እንጂ የሚፈናቀለው ሬዚስታንስ አላሳየም። ይሄ እኛ የምናደርገው አድቮኬሲ ነው። ህዝቡ መብቱን በየተናጠር እየተገፋ ነው የሚሄደው። መንገድ ላይ ያደረ እየለመነ እንደዛ አይነት ኑሮ ውስጥ ነው የኖረው። የኦሮሚያ ዋናው ነጥብ እዚህ ላይ ማወቅ ያለብን በደርግ ጊዜም ይሁን በኦሮሚያ አስተዳደር ጊዜም ይሁን ኦሮሞን የሚያፈናቅል ቀየውን የሚያፈናቅል ባህሉን ቋንቋውን የሚያፈናቅል ከተገኘ ማንም ሰው ወንጀል ከመስራትና ከመጠየቅ አመልጥ ትክክልም አይደለም። ማስተር ፕላኑ ማለት ነው። ማስተር ፕላኑ የመውሰድ ማስተር ፕላን ማለት የማስተዳደር እንጂ የመውሰድ መብት የለው። የመውሰድ ሌላ ነገር ነው። መውሰድና መውረስ ሌላ ነገር ነው። ማስተዳደር ሌላ ነገር ነው። አንድ እሱ ነው። ሁለተኛ ነገር ደግሞ አሁን ፍንፍኔ እየበዛ ሲሄድ እየተስፋፋ ሲሄድ ከተሞቹን እየዋጠ ወደ ፍንፍኔ እያስገባ ይሄዳል እንጂ ከኦሮሚያ ድንበር የማስፋፋት የይዞታን የማስፋፋት አንዱ ስቴት ወደ ሌላው ስቴት ፌደራል አስተዳደር ማስፋት እንጂ ወደ እዛው እንዳለ የከተማው አስተዳደር ኦሮሞ ውስጥ እንዳለ የኦሮሚያ አስተዳደር ውስጥ እንዳለ አይቀጥልም ማለት ነው። ይሄ ደግሞ ምንድነው ከጀርባው ይዞ ያለው ኦሮሚያን የመክፈል ለሁለት የመክፈል የድንበር ጥያቄ የቦታ ጥያቄ ነው የሚያመጣው። የፖፑሌሽን ፓተርኑ የአሰፋፈር ሁኔታዎችን ቴክኒካል በሆነ ነገር መቀየር ማለት ነው። ነዋሪውን ህዝብ በትነ ሌላ ነዋሪ ማምጣት ማለት ነው። በሌላ መልኩ ስታየው ደግሞ ማለት ነው እንጂ ማስተር ፕላን የምናውቀው ማስተር ፕላን ሰው አያፈናቅልም፣ ያንተንም መብት አይነካም። ግን እዛ ላይ ጭስ የምታወጣ ከሆነ የምትበክል ከሆነ አካባቢውን የምታበላሽ ከሆነ አታበላሽ። እዚህ ላይ ህዝቡን ጤንነት እንዳይጎድል አድርገህ ተጠቀም ነው። እርሻ እንኳን ላድርግ ብትል ኦኬ ማረስ ትችላለህ፣ ግን ከእርሻ ጋር ተያይዘው የሚመጡትን የጤና ብክለቶችን ማቆም አለብህ ብሎ ከማሳሰብ በስተቀር ይሄ አድርግ በዚህ ተጠቀም ሊላ አይችልም። ግን አሁን ማስተር ፕላኑ ማለት እነዚህ ቦታዎች በኦሮሚያ ክልል ስር ሆነው የአዲስ አበባም ክልል ወይም የአዲስ አበባ ፌደራል ስር ነው አክቹአሊ የሱም ይዞታ እንደተጠበቀ ሆኖ በሁለቱ ክልሎች መካከል ወይም በሁለቱ አካባቢዎች ግዛቶች አስተዳደሮች መካከል የተቀናጀ ስራ እየተሰራ እነዚህ ሁለቱ ቦታዎች በመብራት በውሃ በመንገድ ቢገናኙ ክፋት የለውም እያሉን ነው። እነዚህ ወረዳዎች ወይም እነዚህ አካባቢዎች በኦሮሚያ ክልል ስር ሆነው ቢቀጥሉ እና ሁለቱ ክልሎች እየተናበቡ እድገቱን ቢያፋጥኑ ችግር የለውም እያሉን ነው። ነገር ግን ሁለቱም ክልሎች እየተናበቡም ቢሆን የገበሬው መፈናቀል ላያስቀሩት ይችላል ወይም የዛን አካባቢ ነዋሪ መፈናቀል ላያስቀሩት ይችላሉ። ምክንያቱም ሁለቱም ያን አርሶ አደሩ ለልማት እንፈልገዋለን ይያሉ ቦታውን ከማፈናቀል ወደ ኋላ ላይሉ ይችላሉ። በሌላ በኩል ደግሞ መሬቱን የሚገዙት ገንዘቡ ያላቸው ሰዎች ናቸው። እነሱንም መከላከል ላይቻል ይችላል። ዞሮ ዞሮ አርሶ አደሩ ከመፈናቀል አይድንም። ወይዘር
ያርሶ አደር በኦሮሚያ ስር ሆኖ ወይም በአዲስ አበባ ስር ሆነ ከመፈናቀል አይድንም። ምክንያቱም ገንዘብ ያላቸው ሰዎች ከመግዛት ቦታውን እየገዙ አርሶ አደሩን ከማፈናቀል አያድኑትምና እንዴት ነው የዛን አካባቢ ሰው ከመፈናቀል ማዳን የሚቻለው? ዞሮ ዞሮ መሬት እስካለ ገንዘብ እስካለ ድረስ መሬት ማነው መግዛታቸው አይቀርምና እንዴት ነው ፕሮቴክት ማድረግ የሚቻለው? እንዴት ነው መከላከል የሚቻለው? ይኸውልህ እንደዚህ አንድ ነገር እናስብ። የሚቻለው አንድ ነገር አለ። ከተማ ሲቆረቆር ድንበር እንዲኖር ያስፈልጋል። ብሎ ልቅ አይደል? ከዛ ድንበር አልፈ ከተማ መሆን ማድረግ አትችልም የሚል ድንበር ተወስኖ መቀመጥ አለበት። ግን አዲስ አበባ አሁን ህዝቡ እየጨመረ ነው። በጣም ፖፑሌሽን ዴንሲቲ በጣም ህዝቡ በከፍተኛ ደረጃ እየጨመረ ነውና ከተማዋ መስፋት አልቻለችም። ከዚህ በልጠ ማደግ አልቻለችም። ህዝቡ ደግሞ እየጨመረ ነው። ምንድነው ማለት ልጨርስና እድገት እንደሱ ከሆነ እንደመጣ እንዲሄድ የምታደርግ ከሆነ እድገቱን ማኔጅ አታደርግም። ላንድ ዩዝ ማኔጅመንት ምንድነው የሚለው መሰል አንድ ቦታ ላይ እድገትም ይሁን የፖፑሌሽን ኮንሰንትሬት አታደርግ። ከተሞች አሉ፣ ሌሎች ከተሞች የኢትዮጵያ ከተሞች እዛም ላይ እድገቶቹን ማከፋፈል መቻል አለ። ሁለተኛ ነገር ደግሞ የእድገት ማኔጅመንት አለው፣ ግሮዝ ማኔጅመንት ፕሮግራምስ የሚባሉ የከተማ ፕላን አደረግና አቀያየስ ጉዳዮች አሉ። እነሱን ዲስትሪቢዩት ማድረግ እንጂ አንድ ቦታ ላይ ከውስጥ የህዝብ መጠን ከውስጥ ብቻ የሚፈነዳ ነገር አድርጎ መቆጣጠር የማይቻል አይነት ፌኖሜናን አድርጎ ማቅረብ ትክክል አይደለም። ሌላው ምንድነው ወሰን አንድ ቦታ ላይ ስለ ልማት ሲወራ ሁሌ ብታስብ ስለ ልማት ነው። ልማት ዋናው ነገር ማን ጠፍቶ ነው ማን የሚለማው የሚለው ነገር አልተገባም ማለት ነው። ኮንሴፕቱ አልገባቸውም ማለት ነው። ይሄን ሁሉ ህዝብ አፈናቅሎ የሚመጣ ልማት አይደለም፣ ለሀገሪቷ ጥፋት ነው የሚያመጣው። ምክንያቱም እዛ ላይ የሚጠፉ ሰዎች አሉ፣ ባህል አለ፣ ሃይማኖት አለ፣ የአካባቢ ሁኔታዎች አሉ። ዛሬ እነሱ ይጠፋሉ፣ ነገ ሀገሪቷ ትጠፋለች። ይሄ በተግባር የታየ በብዙ ቦታዎች የታየ ጉዳይ ነው። ይሄንን ሳይንቲፊካሊ ልናረጋግጠው የምንችለው ጉዳይ ነው። ዛሬ ህዝቡን መብቱ ተረግጦ ዝም ብሎ የሚነቀል በገንዘብም ይሁን በምንም ይሁን አንተ አገልግሎት ካላደረስክ እዛ ቦታ ላይ አንድ አስተዳደር የመብራት የመንገድ የውሃ አገልግሎት ካላደረሰ ወይም ደግሞ መሬቱን በትክክል ካስተዳደረ በምንም በኩል ሄዶ ሰው ጨረቃ ቤት አይሰራበት። ጨረቃ ቤት ራሱ የሚለው የባለቤት ማጣት መንግስት ህዝቦቹን አፈናቅሎ ክፍት ሲተው ሄዶ ጨረቃ ቤት የሚሰራ አይነት ጉዳይ ነው ያለው። እንደዚህ አይነት ጉዳይ ነው ያለው። ባለቤት የለሽ ሆኖ ህዝቡ እየተፈናቀለ የሚሄድ እንጂ ለልማት ተብሎ ብቻ አይደለም። ልማትም ደግሞ መጠን አለው። አንድ ቦታ ላይ የተወሰነ ትመጥናለ፣ ሌላ ቦታ ላይ ቦታው ራሱ ካፓሲቲ አለው፣ የሚችለው ካፓሲቲ አለው። እድገት ራሱ ሁሉም እድገት አይደለም። እድገት መጠን አለው። ከመጠን ካለፈ ጥፋት አይኖረውም። ያንን ጥፋት መከላከል አለበት፣ ማኔጅ ማድረግ አለበት እና ያንን ማኔጅመንት የፖፑሌሽን ግሮዝ ማኔጅ አድርገ ወደ ሌላም የመውሰድ ወደ ሌሎችም ዲስትሪቢዩት የማድረግ የማከፋፈል ጉዳዮችንም አብሮ መሰራት አለበት። የማህበራዊ ጉዳይስ ይሄ የሚጠፋው ህዝብስ መንገድ ላይ የሚያድረው ህዝብስ ከድህነት ውስጥ የሚገባው ህዝብስ የሚጠፋውስ ዘር ማን ነው የሚጠየቅበት? ልማቱ ይሄን ይመልሳል? እንደገና ደግሞ ያ የሚመጣው ልማት ለማን ጥቅም ነው የሚመጣው? እነማን ናቸው የሚጠቀሙት ልማቱን? ከዛ ላይ ይሄንንም ማየት አለብን ማለት ነው። ለጥቅሙስ ኦኬ ማን እንደሚጠቀም እናውቃለን፣ ለጉዳቱም ማን እንደሚጎዳ እናውቃለን። ለዚህ ሁሉ ማን ነው ተጠያቂ የሚሆነው? ይሄንን የሚያቻችል መንግስት መኖር የለበት? ባላንስ የሚያደርግ መንግስት መኖር የለበት? መኖር ነበረበት። ይሄንን ዝም ብሎ የሚቀበል በአገሪቷ ላይ እስኪ አንድን ብሔረሰብ ብሔር የሚያደርግ ሶስት ጉዳዮች አሉ። ቋንቋ፣ ባህል እና መሬት። ከዚህ ውስጥ ሰው ያው ህዝቡም ጭምር ማለት ነው። ከዚህ ውስጥ አንዱን ብትወስድበት አጠፋው ማለት ነው። ቤኒሻንጉል ሄደህ መሬቱን ብትወስድ፣ ጋምቤላ ሄደህ መሬቱን ብትወስድ
እና አንድ ቦታ ሰፈሩ እዚህ እንደ ድሮ አልሰፈራችሁም ውሃ ስለማያስፈልጋችሁ ከዛ ላይ ትነቀላላችሁ ብትል ምንድነው የምታደርገው? ዘር አጠፋ ማለት ነው። ዞሮ ዞሮ ይሄ ዘር ይጠፋል። የሚኖረው ከመሬቱ ጋር ባህሉ አኗኗሩ ሰብሲደሪ የሆነ ላይፍ ነው እንትን ያለው። ያንን ከውስጥ ስታነሳበት ህዝቡ ያልቃል፣ ኑሮ ይበላሻል ማለት ታሪኩ ይጠፋል ማለት ነው። ታሪኩም ሳይጠፋ ከልማቱም ወደ ኋላ ሳይሄድ ባላንስ ሳይደረግ ዝም ብሎ እንትን የሚደረግ ልማት ጥፋት ነው የሚባለው። ባላንስ ማድረግ አለበት ይሄ ግን ከማህበራዊ መስተጋብር ሰዎች ከአንድ አካባቢ ወደ አንድ አካባቢ ሄደው ከመኖራቸው የመኖር መብታቸውን በህዝቦች መካከል የሚፈጠረውን ትስስር የጋብቻውን በተለያዩ ማህበራዊ ህይወት የመተሳሰሩን ነገር እንዴት ነው የሚያዩት እርሶ? አሁን ምናልባት እንዲህ አይነቱ ስሜት በአንድ በኩል ይሄ አካባቢ የኦሮሞ ነው፣ ይሄ አካባቢ የአማራ ነው፣ ይሄ አካባቢ የትግራይ ነው፣ ስለዚህ የሌላው አካባቢ ሰው መጥቶ ሊሰፍር አይገባውም ወይም በዛ አካባቢ ሊኖር አይገባውም የሚል ስሜት እንዳይፈጥር ያሰጋልና ማህበራዊ መስተጋብር መኖር የለበትም ወይ? ህብረተሰቡ ህዝቡ መዋሃድ መተሳሰር የለበትም ወይ? እዛ አካባቢ ሄዶ የመኖር መብትስ የለውም ወይ? እንዴት ነው የሚያዩት? አሁን እርሶ እንዳገላለጸው ከሆነ ያ ቦታ የኦሮሚያ ክልል ነው፣ ስለዚህ መኖር ያለበት የኦሮሞ ህዝብ ነው፣ ሌላው አካባቢ ሊሰፍር አይችልም የሚል ስሜት እንዳይሰጥ ስለፈራው ነውና እንዴት ነው እርሶ ይሄን የሚያዩት? ይሄን አይሰጥም እንዴ መሰለህ? ይሄ እኔና አንተ ጓደኛ የምንሆነው እኔም አብሬ እስከኖርኩ ድረስ ነው። እኔን አፈናቅለ ጓደኛዬ ልትሆን አትችልም። አንድ እሱ ነው። ሁለተኛ ነገር እኔን አጥፍቶ የኔን ባህል አጥፍቶ ጓደኛ የሚሆነ አብሮ የሚኖር ሰው ትክክል አይደለም። 150 ዓመት አካባቢ ብናየው የህዝቡ የፓተርኑ የህዝቡ የሁኔታው የህዝቡ አሰፋፈር ሁኔታ ስናይ ከሌላ ቦታ መጥቶ አዲስ አበባ ላይ የሚሰፍር እንጂ ኦሮሞ ሂዶ ወደ ሌላ ቦታ የሚሰፍር ወይም ከደቡብ ሂዶ ወደ ሌላ ቦታ የሚሰፍር አናይ። ሁሌ እዛ ላይ ኮንሰንትሬት አድርጎ በአብዛኛው ሞስትሊ ማለት ነው በአብዛኛው የፊንፊኔ ዙሪያ ያለው ህዝብ የመፈናቀል እንጂ የመትረፍ መንገድ አላየንም ማለት ነው። ይሄ ዝምድናን እንዴት አድርጎ ይሄንን ዝምድና ይላል የአንድ ወገን ብቻ። ሁለተኛ ነገር ደግሞ ህዝቡ አንድ ላይ መኖሩ ጥሩ ነው፣ ተስማምቶ መኖሩ ተገቢ ነው፣ ያለውን ልዩነት አቻችሎ ተገቢ ነው። ነገር ግን አንዱ የጠፋ በአንዱ ጥፋት ላይ ፍቅር ማሳየት ይሄ ፍቅር አይደለም፣ ወገናዊነት አለው ማለት ነው። አንዱ ሲጠፋ ቆሞ አይቶ ይሄ ዘረኛ ነው ማለት ራሱ ተገቢ አይደለም። የኔን ዘር ማን ቆጠረው? የልጆቼን ዘር ማን ቆጠረው? የማንንም ዘር ማን ቆጠረው? እንደዚህ አይደለም። እዛ ላይ ያለው ህዝብ መነቀል የለበትም። ኢቭን የአዲስ አበባ ህዝብ መብት የለውም። ዛሬ የአዲስ አበባ ህዝብ ነዋሪው ራሱ አንደኛ የፕሮፐርቲ ራይቱ ራሱ ትክክል አይደለም፣ ወሰን የለውም። በህዝቡና በግል ይዞታና በመንግስት ይዞታ መካከል ወሰን የለውም። የታወቀ መንገድ የለም። መንግስት ሁሉም ቦታ ላይ አለ። መኝታ ቤት ውስጥ አለ፣ ግቢ ውስጥ አለ። ሁሉንም ነገር መንግስት ኦን ያደርጋል። ከግድግዳ በስተቀር አንተ ኦን የምታደርገው ነገር የለም። ከላዩ ላይ ያለ የሚንቀሳቀስ ነገር የማይንቀሳቀስ ንብረት ካልሆነ በስተቀር መሬቱ የመንግስት ነው። እዛው አንድ ግቢ ውስጥ የመንግስት ቤት አለ፣ የተወረሰ ቤት አለ፣ የግል ቤት አለ። እንደዚህ ያለ የተምታታ ሀገር ነው። ሁሉንም እንደዚህ አድርገህ ማኖር አይቻልም። በትክክል ሞደርናይዝድ የሆነ በትክክል የሰለጠነ በትክክል የህዝቡን መብት የሚጠብቅ የመንግስትንም የጋራ መገልገያዎቻችንንም አቅርቦት የማይነካ ተደርጎ ነው መሰራት ያለበት። ይሄ ነው ባላንስ ማድረግ የሚያስፈልገው። ገባ? የሚፈናቀለውን ህዝብ ሁሌ ከ150 ዓመት ሙሉ እየሄደ አይ ይሄ አንድነታችንን ያናጋል እዛ ላይ አትስፈሩ የሚል ነገር በጣም ተገቢ አይደለም። የአካባቢ ስሞች እየጠፉ የሰዎች የማንነት ጉዳዮች እየጠፉ ዘር እየጠፋ ከዛ ላይ የሚኖሩ የኦሮሞ ዘሮች አሉ፣ ሰብክላንስ ጎሳዎች አሉ፣ አነስተኛ ጎሳዎች አሉ፣ ገላን፣ ጉለሌ እነዚህ የሚባሉ እንትኖች ጎሳዎች አሉ። እነሱ በሙሉ እየተዋጡ ባህላቸው እየሄደ እየተፈናቀሉ የትና የት ቦታ ላይ ሄደው ነው እየጠፉት ማለት ነው። ይሄ ተገቢ አይደለም። ባላንስ ማድረግ ያስፈልጋል።
ሁሉንም ማቀናጀት ያስፈልጋል እና እኔን አጥፍቶ አንድነት የለም ህዝብ በምንድነው መሰለ ይሄ እንትኖች ዲክታተሮች የሚመኩበት ነገር ነው አንድ ከስሩ ዘር አጠፋ የዘር ወንጀል ተጠያቂ ነው እንዳይባል አይ አገራችን ነው እዛ የትም ሄዶ መኖር ይችላል ያን መኖር ይችላል የሚል ነገር እንዲያነሱ የተሰራ ነገር ነው እንጂ አንዱን የማጥፋት ምን ፍላጎት አለው ሌላው ብሔረሰብ የኦሮሞን ብሔር ለማጥፋትና አፈናቅሎ ባህሉን ሃይማኖቱን አጥፍቶ ምን ጥቅም ያገኛል ይሄ ትክክል አይደለም በርሶ ይታ አዲስ አበባ በምን መልኩ ነው መልማት ያለባት ይላሉ ምክንያቱም እንደሚታወቀው በታሪክ ባለፉት እንግዲህ ያው ከታሪካችን ጋር ምናልባት እርሶ በመቶ ዓመት ወስኖታል ከዛም ቀደም ብለው የኢትዮጵያ ታሪክ ህዝቡ አንዴ ከሰሜን ወደ ደቡብ ከደቡብ ወደ ሰሜን ሲሄድ የተመሰረተች ሀገር ነች በዚህም እንደው በአጋጣሚ ከታሪክም ጋር በተያያዘ አዲስ አበባ ቀደም ብለው እርሶ እንደተናገሩት የተለያዩ ብሔረሰቦች የሚኖሩባት ነች በአጠቃላይ ኢትዮጵያውያን የሚኖሩባት ልዩ ከተማ ነች ማለት ይቻላል ይሄን ልዩ ከተማ እንዴት ነው ማስተዳደር የሚቻለው የኦሮሞም ባህሉም መብቱም ተጠብቆ እዛ አካባቢ የሰፈረው ህዝብ የሌላውም ህዝብ ተጠብቆ እንዲኖር ምንድነው መደረግ ያለበት ይላል መደረግ ያለበት ነገር አንደኛ ነገር ግልጽ የሆነ ስራ መሰራት አለበት የተደበቀ ማስተር ፕላን አያስፈልግም ሁለተኛ ነገር ማስተር ፕላን ለአዲስ አበባ ወይም ለፍንፍኔ የሚሰራ ማስተር ፕላንና ኢንዲጂነስ ማለት በሌሎች ከተሞች የሚሰራ ማስተር ፕላን አንድ አይደለም የሊዮን ማስተር ፕላን የሊዮን ኤክስፐርቶች ለሊዮን ቢሰሩ ነው የሚሻለው ገባ ለኛ የሚሆን ለፍንፍኔ የሚሆን ሁኔታ የሚሆን በፍንፍኔ ኤክስፐርቶች በፍንፍኔ ህዝብ የሚሰራ ማስተር ፕላን መኖር አለበት ማለት ነው ሁለተኛ ነገር ደግሞ እድገት የተቀናጀ እድገት አስተዳደር ያለው ጉድ ማኔጅመንት ያለው እድገት በቦታው መኖር አለበት ፍንፍኔ በሰፋ ቁጥር ኦሮሞ ያለቀ አይሄድም የፍንፍኔ እድገት መቆም አለበት እስከተወሰነ ደረጃ ላይ ያንሳል በቃ አለቀ ፍንፍኔ ከዚህ በላይ ማደግ የለበትም ባውንደሪ እዚህ ደረጃ ነው ከዛ በኋላ ሌላ ከተማ ማሳደግ ሌላ ቦታ መውሰድ ህዝቡ ከተማ ውስጥ መስፈር የቦታ የመኖር የሚያስፈልግ ከሆነ የዛ ድረስ ያለውን አገልግሎት ቴክኖሎጂ ከወሰድክለት ህዝቡ የትም ቦታ ይሰፍራል ያንን የማቀናጀት ያንን የመምራት እንትኑ ግዴታው የመንግስት ነው የአካባቢው መንግስት ነው ማለት ነው ሌላው ደግሞ የኦሮሚያ መንግስት የራሱ የሆነ አስተዳደር ያለው የራሱ የሆነ እንደሚሉት ከሆነ ፌዴሬሽን አይደለም እንጂ አንዱ ድንበር የአንዱን ድንበር መጣስ የለበትም እዚህ ሀገር አሁን ሌላ አስተዳደር ካለ አንዱ ስቴት የአንዱን ስቴት ቦታ የመውሰድ መብት የለውም ኢቭን እንደውም የዋናው የማዕከላዊ መንግስት የአካባቢዎችን መንግስት እንዲያርጉ ብሎ ውስጡ አይገባም እዛ የውስጥ ጉዳያቸው ውስጥ ጣልቃ መግባት የለበትም ማለት ነው እንደዚህ ከሆነ ክላስተር ዴቨሎፕመንት የሚባላል የአርባን ዴቨሎፕመንት ክላስተር ሊሆን አንድ ቦታ ላይ እጅብ ታደርጋለህ ከዛ ደግሞ የአካባቢውን ተፈጥሮ በማይነካ የአካባቢውን ታሪክ በማይነካ ደግሞ ዘለህ ደግሞ ሌላ ከተማ ሄደህ ደግሞ እንደዚሁ እጅብ ያለ የተወሰነ ቦርደር ያለው ቦታ ላይ ትሰራለህ ማለት ነው የተወሰነ እንደዚሁ ዘለል ብሎ እንደዚሁ የሆነ በትራንስፖርቴሽን የሚገናኝ በመንገድ የሚገናኝ ከተማ ትሰራለህ ማለት ነው እያንዳንዱ ከተማ እንደዚህ ዝም ብሎ አንድ ፍንፍኔ ብቻ ተንዘራጦም የሚያርግ ከሆነ የሚያልቀው ህዝብ ማአት ነው ተጠያቂዎችም ይሆናሉ እነዚህ እንትን የሚያደርጉ የሚያፈናቅሉ ሰዎች ማለት ነው ይሄንን ጉዳቱንና ጥቅሙን ሳያመዛዝኑ ከተማ ብቻ ስላደገ ማሳደግ ተገቢ አይደለም ባላንስ ማድረግ ያስፈልጋል እንደው በመጨረሻ ጥያቄ እንግዲህ ይሄ ማስተር ፕላኑ በመንግስት በኩል እንደሚቀጥል ነው የሚናገረው ልማታዊ መንግስት ነኝ ነው የሚለው እንደሚታወቀው እንግዲህ እስከዛሬም ባለው ልምዱ መንግስት እርሶም ቀደም ብለው እንደተጠቀሱት ከላይ ወደ ታች ነው መመሪያዎችን የሚያስተላልፈው ይሄ በአሁኑ ሰዓት እንደሚለው የአብዮታዊ ዲሞክራሲ
ፍልስፍና ወይም ደግሞ ልማታዊ መንግስት ማለት ዜጎች ብዙም አይማከሩም መንግስት አንድ ፕላን ያወጣል ተግባራዊ መሆን አለበት ያለ ፕላኑ ነው የሚለው በተለያዩ ሀገሮች ተሞክሮ የታየ ሂደት ነው የሚለው በቻይናም በኤሲያ ነብሮች በሚባሉት ሀገሮች በአብዛኛው መንግስት እቅድ ያወጣል ተግባራዊ ያደርጋል ለህብረተሰቡን አማከረ ያን ያህል ጉዳት የሚያመጣ አይደለም ነው የሚለው ተግባራዊ እስከሆነ እቅዱን ተግባራዊ ለማድረግ በሚያደርገው እንቅስቃሴ ማለት ነው ከዚህ አንፃር ይሄ እቅድ በርሶ እይታ ተግባራዊ ቢሆን ምን ይፈጠራል ይላሉ በኦሮሚያ ክልል ውስጥ የሚሆን በተለያዩ አካባቢዎች ያለው ሁኔታ ምን ይሆናል ይላሉ ከዚሁ ጋር ያያይዘው ደግሞ እንዲመልሱ አብረውም እንዲያያይዙ በመጨረሻ ላይ ሌላው ህዝብ ከኦሮሞ ህዝብ ውጭ ያለው ህዝብ ጉዳዩን እንዴት ነው ሊያየው የሚገባው ይሄን ነገር እንዴት ነው ሊቃወሙ የሚገባው ይላሉ እዚህ ላይ አንድ መታየት ያለበት ጉዳይ አለ መንግስት ድሮ ከላይ ወደ ከታች ወደ ላይ መጣልና ይሄንን ይቀጥል የሚባል ነገር ተገቢ አይደለም ምክንያቱም የጥፋቱ መጠን ነው መታወቅ ያለበት ይሄ የጥፋቱ መጠን ከቴክኖሎጂ እድገት ጋር እየበዛ ነው የሚሄደው ድሮ በምኒልክ ጊዜ ጥፋቱ ብዙ የተፋጠነ አልነበረም በኃይለ ሥላሴ ጊዜም በደርግ ጊዜም እንብዛም የተፋጠነ አይደለም አሁን ግን በጣም የተፋጠነ ነው ቴክኖሎጂ አለ ኤርዝ ሙቪንግ ማሽኖች ተሰርተዋል ብዙ ማሽን ቴክኖሎጂ ባደገ ቁጥር ጥፋቱም እንደዚህ እየተፋጠነ ነው የሚሄደው ይሄ ስለሆነ ቻይና ጥፋት ስላጠፋኛ ማገር ጥፋት እናጠፋለን አንልም ይሄ ተገቢ አይደለም ለቻይና የሰራው የመንግስታዊ አሰራር ለኛ ሀገር አይሰራም ለኛ ሀገር የሚሆን ልብስ በእኛ ሀገር ቁመት በእኛ ሀገር ስፋት በእኛ ሀገር መጠንና ስነልቡናዊ ዘይቤ የተሰፋ መሆን አለበት እንጂ ከቻይና ወይም ከሊዮን ስለመጣ ለኛ ህዝብ ይሆናል ማለት አይደለም ይሄ ተገቢ አይደለም ምክንያቱም አንድ ወጥ የሆነ አሰራር አንድ ወጥ የሆነ ፎርሙላ በሶሻል አክቲቪቲ ውስጥ አይሰራም ናቹራል ሳይንስ ውስጥ ነው ፎርሙላ የሚሰራው ፎርሙላ 1 እና 1 5 ነው ብለን ልንስማማ እንችላለን 1 እና 1 5 መሆኑን እንስማማለን ግን ሰዎችን ያጠፋሉ ወይ እውነትን ያዛባሉ የሚል ነገር እስካልተነሳ ድረስ ዘር ማያጠፋ ከሆነና ሁላችንም ለፍቅር ብለን 1 እና 1 5 መሆኑን ከተስማማን በጣም ጥሩ ነው ብለን ልንቀበል እንችላለን ነገር ግን የኛ መስማማት ዘር ማያጠፋ ከሆነ የኛ መስፋፋት 1 እና 1 5 ሆኖ ቻይና ውስጥ ስለታየ እዚህም ይታያል ብለን ዘር የምናጠፋ ከሆነ ከተጠያቂነት አድነን ማለት ነው ይሄ አስከስሳል ወንጀል ነው ታሪክ ፊትም ያስወቅሳል ባገሪቷ ህዝቦች አንድነት ላይ ጥያቄ እንዲቀመጥ ያደርጋል ብዙ ተጓዳኝ የሆኑ መጥፎ ነገሮች ይኖሩታል ማለት ነው ከአንድ ልማት ከምናገኘው በስተቀር ከመሬት ሽያጭ ውጪ የምናገኘው በስተቀር ሰዎች እዛ ላይ ቤት ከሚሰሩት አድቫንቴጅ ከምናገኘው ወይም ከከተማ ከምን እዚህ ፊዚካል ውጤቶች በስተቀር ሌላ ተጓዳኝ የሆኑ የጥፋት ጉዳዮች አሉ እነሱን ማመዛዘን አለብን ማለት ነው አንድ ደስ ያለኝ ጥያቄ ሌላው ህዝብ እንዴት ከኦሮሞ ህዝብ ጋር ቆሞ ይሄንን ነገር ሊቃወም ይችላል እንዴት የኦሮሞ ህዝብ ሊረዳ ይችላል የሚለው ጥሩ ጥያቄ ነው አየት አንድነታችን የዛ ሀገር አንድነት በፍቅር የሚወደድ ከሆነ በደስታዬ ጊዜ በልማቱ ጊዜ አንድነት እንደሚነገረው በጥፋቱም ጊዜ አንድነት መነገር አለበት እኔን የሚያጠፋ አንድነት አይደለም ኢትዮጵያ ራሱ ኢትዮጵያ የሚሆነው ይሄ ሁሉ ህብረ ቀለም ያለው ህዝብ ሲኖረው አንዱ ጠፍቶ ኢትዮጵያ አይደለም ሙሉ አይደለም አንድነቱም ሙሉ አይደለም መብቱም ህጉም ሙሉ አይደለም አሁን ዛሬ አቅም የሌለው ህዝብ ጉልበት የሌለው ህዝብ ድምጽ ያጣ ህዝብ ነገ ድምጽ ይኖረዋል እኔ ባልወለድ ኖሮ ይሄን ነገር የሚያደርግ ሰው ሌላ ሰው ሊኖር ይችላል ወይም ደግሞ የዛሬ 10 አመት ሌላ ኤክስፐርት ይፈጠራል ከኔ የተሻለ ኤክስፐርት ይፈጠራል ለዚህ ሶሉሽን የሚያመጣ ማለት ነው ከኔ በፊት የነበሩ ኤክስፐርቶች ይሄንን ዲፕሊ ላይት ይችላል ነበር ምክንያቱም ይሄ የሳይንስ እድገትም ነው የባለም እድገትም ነው እንደዚህ ያለ እየተንከባለለ የሚሄድ እድገት ነው የኛ አንድነትም እንደዚህ ያለ እየተሻሻለ የሚሄድ አንድነት ነው መሆን ያለበት ወይም የኦሮሞን ጥፋት የማይከላከል የኦሮሞ ሲነቀል የማይቆም ዜጋ አይደለም ያገሪቱም ዜጋ አይደለም ማለት ነው ለጥፋት የተሰለፈ ነው ማለት ነው
እና ይሄንን የኛን አብሮ መኖር ጥያቄ ውስጥ እንዳይገባ የሚያስፈልግ ከሆነ የኦሮሞን መጥፋት ማቆም መቻል አለበት። ኤትኒክ ክሊንዚንግ ነው እየተካሄደ ያለው። ኤትኒክ ክሊንዚንግ ደግሞ በማንኛውም መልኩ አንድም ጎሳ አፈናቅ፣ አንድ ቀያ አፈናቅ፣ አንድ ግሩፕ አፈናቅ ወይም አንድ ብቻ አፈናቅ ግደል ወይም ከሀገር አባር ወይም ወደ ባሌ እንዲሄድ አድርግ ወይም ወደ ሌላ ቦታ እንዲሄድ አድርግ ዞሮ ዞሮ ኤትኒክ ክሊንዚንግ ፈጽመዋል ማለት ነው። የሚደግፍም ደግሞ ይሄንን ደግፈዋል ማለት ነው። እና ይሄ ነው። ውድ ተመልካቾቻችንና አድማጮቻችን ከዶክተር ግዛቸው ተፈራ ጋር ያደረግነው ቃለ ምልልስ በዚሁ ይጠናቀቃል። በዚሁ ርዕስ ዙሪያ ላይ ሌሎች ተወያዮችንም ጋብዘን እንደምናነጋግር በዚሁ አጋጣሚ ለመግለጽ እወዳለሁ። ዛሬው ዝግጅት በዚሁ ይጠናቀቃል። ሰላም።